ተስፍሽ አሁን እሷን እዚህ ውስጥ ማስገባት አያስፈልገንም በፍጹም። እዚህ ከማህበረሰቡ እንድትታወቅ እንድትረዳ ያደረገው ቆይ በመጀመሪያ ፋሲካን ነው ወይስ ካሊድ ፋውንዴሽን ነው? የምር የመጨረሻ አስመሳይ የሴት ልጅ ክብር እንደሌላቸው ጥቅመኛ እንደሆኑ ተረዳውኝ። የምር እሷ እኮ በሌላ አይደለም የታወቃችሁ፣ በሌላ አይደለም የፈመሰችው። የአረብ ቤት እያጸዳች እየፈጋች መኪና እየሰራች ድሮ ነው የምትታወቀው። እቺ ልጅ ደግሞ ከአላ በታች እሷ ነው ሰበብ የሆነችው፣ ከሰውም ከማህበረሰቡም እንድትረዳ የሆነችው እሷ ነው። ለምንድን ነው በዚህ ልክ የሴት ልጅ ጥላቻ ያላችሁ? እና እኔ በቦታ ባለመገኘቷ በጣም ተሰምቶ የነበረ ለካ ኬዙ ሌላ ነው። እኔ ያሰብኩት ልጅና ስለሆነች አልተመቻትም ብዬ ነበረ። ስለዚህ አሁንም ቢሆን አበረታታት፣ ፋሲካ ትችያለሽ ብሏት። እነሱ ሀሳባቸው ለማጥፋት ነው ከሚዲያ። እሷ ብቻ አይደለችም በጊዜው ያወራችው፣ በጣም ብዙ ሰው ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። የአላህ ህዝነትና ራህመት አይላችሁ። እንግዲህ ዛሬ መጥቻለሁ። ለኔ ቤት አዲስ ከሆናችሁ ሰብስክራይብ እና ሼር አትርሱ ጋይስ። እንግዲህ ዛሬ የመጣሁበት ርዕሴ ወይም ጉዳዬ ካሊድ ፋውንዴሽን እንግዲህ እና አቡ አሚራ ለፋሲካ በሌላ ኑር ሰው ጉዳይ አግልለዋታል። በእነሱ የማይጠበቅ በትልቅ ሰው የማይጠበቅ በጣም የሚደብር ነገር ድርጊት ነው ያደረጉት። በመጀመሪያ ልነግራችሁ የምፈልገው ከአላህ በታች አስረግጬ ስነግራችሁ ፋሲካ ናት ማለት ነው። በማህበሩ ዘንድ ተለቃቅሳ አልቅሳ ቤተሰቦቿን ሄዳ ቀርጻ የልጅ እናት ናት፣ ባለትዳር ናት፣ ሴት ናት እና ሴት በመሆኗ ራሱ ማክበር ነበረባቸው። በዛም አልፎ በቃ ስላችሁ በቃ በጣም አስመሳይና የጥቅም ሰው እንደሆነ ነው የተረዳሁት። የሴት ልጅ ምንም አይነት ክብር እንደሌላቸው ነው ሁላቸውም ማለት ነው። ጥቅመኛ እንደሆነ ነው የተረዳሁት። በዚህ ልክ ግን ባትሆኑ የተሻለ ነው። ምክንያቱም በቃ አዲስ አበባ ልትሄድ አልፈልጉም እሺ አልን። እንደገና ገስት ላይ ማስገባት እምቢ አሉ። የመጀመሪያ እንባዋን ጠርጋ ምን ብላ መቀበል የነበረባት በስነ ስርዓት እሷ ነበረች። ይሄ ነገር ግን በጣም ነው የሚያስጠላው። የመጨረሻ ምቀኛ ናችሁ፣ አስመሳይ ናችሁ። ሲቀጥል አሳስራናለች። ካሊድ ፋውንዴሽን ደግሞ አሳስራናለች። በቃ ብዙ ነገር መረጃ አውጥታብናለች። ከቀናችሁ መስራት ነው። ዙዙ ራሱ ምንም እኛን ለቀረጻማ እኛን ማንም ሰው ይቀርጻል፣ ማንም ሰው ያቀርባል፣ ማንም ሰው ያመጣል አለች። ነገር ግን ማንም ሰው እቺ ልጅ ካላህ በታች እሷ ነሰበ የሆነችው። ሲቀጥል ስንት ቡታጀራ ላይ ቲክታከሮች፣ ዩቲዩበሮች የማአት ናቸው። ነገር ግን ማንን ሰብ ደፍሮ ሄዶ ቀርጾ ያቀረበ የለም። እሷ ናት ሄዳ የቀረጸችው ሄዳ ያቀረበችው እሷ ናት። እና ካቀረበችም በኋላ የማህበረሰቡ የሚያሳምን ነገር አምጥታ የተናገረችው እሷ ናት። ይሄ ነገር አምጥታ ለማህበረሰቡ ባታቀርብ ማን ያውቃታል? ሌላ አናቃትም። እናንተም አታውቃትም፣ እኔም አላውቃትም፣ ማንም ሰው አያውቃትም። ስለዚህ አስረግጬ ሲነግራችሁ ካላህ በታች እሷ ናት። ሲቀጥል አንዳንዴ የሆነ ስህተት ልትሰራ ትችላል፣ ተሳስታም ሊሆን ይችላል። ያኔ በቃ ለቪዲዮም ሊሆን ይችላል፣ ለተለያየ ነገር ሊሆን ይችላል። ምክንያቱም የሰው ልጅ ፍጹም አይደለም። ግን ለሰው ልጅ ከመጥፎ ነገሩ ይልቅ ጥሩ ነገር ብታነሱለት የተሻለ ነው እና የምር በጣም ነው የተናደድኩት። አሁንም ቢሆን ፋሲካ ትችያለሽ፣ ጀግና ነሽ፣ ጎበዝ ነሽ ብሏት። በቻላችሁ አቅም ዩቲዩቧን ሰብስክራይብ አድርጓት። የሶስት ልጅ እናት ናት፣ ባለትዳር ናት። ያው የኢትዮጵያ ኑሮ ታውቁታላችሁ። እንኳን ሳይሰራ ተሰርቶም አልተቻለም። ስለዚህ በዩቲዩብ ነው የምትተዳደረው፣ ኑሮዋም ሁሉም ነገሯ። ሌላ ስራ ተጨማሪ የላትም። ያው እንግዲህ ታውቃላችሁ የልጅ እናቶች በጣም ሰዓብና ከባድ እንደሆነ ማለት ነው። ስለዚህ በቻላችሁ አቅም ተባበሯት፣ አግዟት፣ ደገፍ አድርጓት። ያው በሶሻል ሚዲያ ላይ የሆነ ነገር ሲመጣ አንድም ከሰው ዘንድ ንግስት ሆናችሁ እንድትታዩ ነው። ሁለትም ደግሞ በቃ እንድታድጉ እንድትለወጡ ትልቅ ቦታ እንድትደርሱ ነው። በዚህም በዛም ሲቦጭቋችሁ ስማችሁ ሲያነሱ ማለት ነው።
እና በጣም ነው የገረመኝ እውነት ለመናገር። ሌላኛው ደግሞ ማታ ለምለም ራሱ ሰርታበታለች። ተጣልተዋል። ማን ነው ግን እንደኔ ታርቀው እንደ ድሮ ፍቅር ሆነው ቢሰሩ ብዬ የሚመኘው ወይም የሚያስበው። የምር በጣም ነው የናፈቀኝ ማለት ነው ከየነሱ ፍቅር እንደ ድሮ በቃ አብረው ሆነው ምናምን። አያችሁ የእውነት ፍቅር ያለበት ሰው በችግሩ ጊዜ አብሮ ይሆናል ማለት ነው። በችግሩ ጊዜ በሆነ በደረሰበት ሰዓት ከእውነት ጎን ከሀቅ ጎን ይቆማል። እና ለምለም ወላሂ ማታ በጣም ነው ያኮራችኝ። እንቅጩንና እውነቱን ነው ያወራችው። እና አስባችሁታል? ማንም ሰው የማያደርገው ማንም ሰው የማይፈጽመው ነገር ነው ያደረገችው ሳሂ። ግን ለዚህ ነገር ደግሞ ልትበረታታና ጎበዝ፣ ጀግና፣ በርቺ፣ አይዞሽ አሁንም ወደፊት መባል ይገባታል። አሁን ግን የማህበረሰቡ ሰምታ በቃ የማንም ሰው እንዳታግዝ፣ የማንም ሰው እንዳትተባበር፣ የማንም ሰው ድምፅ እንዳትሆን እያደረጓት ነው ማለት ነው። ስለዚህ እናንተም ደግሞ በቻላችሁ አቅም ሼር እና ላይክ ሰብስክራይብ ቪዲዮ ስትፖስት አበረታቷት፣ ከጎኗ ሁኑ፣ ሰፖርት አድርጓት በቻላችሁት አቅም ካላ በታች። እናም ጋይስ አላህ ልቦና ይስጣቸው። አሁንም ፋሲካ ትችላለች። አሁንም ወደፊት ወደ ኋላ እንጂ ወደፊት አትልም። እና አሁንም የገረመኝ ነገር በጣም ያናደደኝና የገረመኝ ነገር ሸቅላባታለች፣ እንደ ጉድ አገኝታባታለች፣ ፈምሳባታለች፣ አድጋባታለች፣ ተለውጣለች አሉ። ፋሲካ እኮ ዛሬ አይደለም የምትታወቀው። የምትታወቀው መቼ ነው? በጣም ቆየ። የምትታወቀው የአረብ ቤት እያጸዳች፣ ሽንት ቤት እየፈረከች፣ የአረቦች መኪና እያጠበች፣ የአረቦች ቤት ስራ ስንት ስራ እየፈጋች ነው የፈመሰችው ያደገችው ማለት ነው። ዛሬ አይደለም ስንት ነገር እየሰራች ነው ያደገችው። እና ሰው ሲያልፍለት የማትወዱ ሰዎች ሁሌም አመዳፋሽ ያርጋችሁ፣ ሁሌም እካካሚ ያርጋችሁ። የምር ቅናታኛ የሆናችሁ ማለት ነው። ሰው ሲሰራ የማያስደስታችሁ ከምትቀኑ ስሩ። ዝቅ በላችሁ፣ እንደ ሰው ስሩ። ለምን ትቀናላችሁ? የምር በጣም ነው የምታስጠሉት። ኝክ እና የምር በጣም ነው ያናደደኝ። ለማንኛውም ጋይስ የዛሬ ቪዲዮ በዚህ ሰናበታችኋለሁ። ግን ያው በጣም ነው ቅር ያለኝ። የሌላ ቤተሰቦች ራሱ በእነሱ የማይጠበቅ ነው። አይ ለዚህ ሰበብ ያደረሰችን ለዚህ ነገር ያደረሰችን እሷ ናት ብለው እሷን ማቅረብ ነበረባቸው። ማለት ትቅረብ ትሂድ ከኛ ጋር። በእርግጥ ያው እነሱ የ14 የ15 ዓመት የልጃቸው ናፍቆት እያለባቸው ከዚህም ከዛም እንትን ለማለት ይከብዳቸዋል። ያው ዋናው ሚነት ፍላጎታቸው ልጃቸው እስከ ማግኘት እስከሆነ ድረስ ማለት ነው። በማንም አይፈረድም። ያው ደስታቸው ለማጣጣም ጉጉት ላይ ስለነበሩ አይፈረድባቸውም። ለማንኛውም ይሄ ቪዲዮ ከደረሳችሁ ሼር እና ላይክ ሰብስክራይብ አድርጉ። ሁሌም ጥሩ ቪዲዮ ይዤላችሁ እመጣለሁ። በቀጣይ ቪዲዮ እስከምንገናኝ በዚህ ሰናበታችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።